አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚህ ቻናል ተከታታዮች በሙሉ በያላችሁበት ዓለም ዳርቻ ሰላማችሁን ያብዛልኝ። እንደውም ለዚህ ቻናል አዳዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑልን በአክብሮት እንጠይቃለን። በዚህ ቻናል የምናካፍላችሁ አዳዲስ አስተማሪና ቁም ነገር የያዙት ታሪኮች ይሆናል። በዛሬ የምናካፍላችሁ ታሪክ የመስታወት ንቃብ የተሰኘ ክፍል 5 ይሆናል። ጭሱ ክፍሉን ወረረው። አይኖቼ ማየት ባይችሉም የእምራን ድምጽ ግን ከሞት እንደተመለሰ ሰው በጆሮ ያስተጋባ። ሮይሃን ዝቅ በይ ብሎ ሲጮህ እኔም ያንን የኡዜፍን ህይወት የያዘውን ትንሽ ብልቃጥ ደረቴ ላይ አጥብቄ ይዤ መሬት ላይ ተደፋው። በጭሱ መሃል የጥይትና የሰው ግብ ድምጽ ይሰማል። ልቤ ሊፈነዳ ደርሷል። ያ ረቢ ኢምራን ይጠብቅልኝ እያልኩ ደጋግሜ ዱዓ አደረግኩ። ከጥቂት ደቂቃዎች በኋላ ጭሱ ሲበተን የዮናስ ቅጥረኞች በፖሊስ ቁጥጥር ስር ሲውሉ አየው። እምራን በሩጫ ወደኔ መጥቶ ትከሻዬን ያዘኝ። ደህና ነሽ? አልቆሰልሽም? አለኝ። ድምጹ ውስጥ ያለው ጭንቀት ለካስ እንዴት ትልቅ ነበር። ደህና ነኝ፣ መድኃኒቱ እጄ ላይ ነው አልኩት እየተንቀጠቀጥኩ። ነገር ግን ያየሁትንና የሰማሁትን ለመናገር አንድ ቤቴ ተሳሰረ። ያቺ ሴት የዮናስ ሚስት በፖሊሶች እርዳታ በዘግታ ተነሳች። እምራን ወደ እሷ ዞሮ በትኩረት አያት። ይቺ ሴት ማናት? ለምን ዮናስ ሊገላት ፈለገ? ሲል ጠየቀ። ሴቲቱ ወደ እምራን ቀረበች። አይኖቿ በእንባ ተሞልተዋል። እምራን አንተን ወንድሜ እያለ ሲያከብርህ የኖረ ኡዜፍ የኔ ልጅ ነው፣ የኔና የዮናስ ልጅ አለች። እምራን እንደተመታ ሰው ወደ ኋላ አፈገፈገ። ፊቱ ላይ የሚነበበው ድንጋጤ ለመግለጽ ይከብዳል። ምን አልሽ? ውሸት ነው፣ ኡዜፍ የእናቴ ልጅ ነው ብሎ ጮኸ። እምራን ተረጋጋ አልኩት እጁን ለመያዝ እየሞከርኩ። ዮናስ ለአመታት ሁላችንን ሲያታልለን ነበር። እናት ልጅ መውለድ ስላልቻለችና ዮናስ ደግሞ እቺን ሴት ደብቆ ስለነበር ልጁን ለቤተሰቦች ሰጥቶ እንደ አጎት ሆኖ ቀረበ። ኡዜፍን ሽባ ያደረገው ደግሞ አንተንና አባትን ለመቆጣጠር እንዲመቸው ነበር። የገዛ ልጁን ለስልጣን መስዋዕት አደረገው። እምራን ግድግዳውን በኃይል መታው። ያ ሰይጣን፣ ያ አውሬ እያለ ይጮህ ጀመረ። ለአመታት የገዛ ደሙን ወይም ኡዜፍን ሲያሰቃይ የኖረ ሰው ጓደኛዬ ነው ብሎ ማመን ይበልጥ አቆሰለው። ወዲያውኑ ወደ ሆስፒታል ተመለስን። ኡዜፍ በከባድ ሁኔታ ላይ ነበር። ዶክተሮቹ መድኃኒቱን ተቀብሎ በፍጥነት ወደ ውስጥ ገቡ። ያችን ሴትም እውነተኛ እናቱን አብረን ይዘናት ሄደን። ሆስፒታሉ ኮሪደር ላይ ያለው ዝምታ ያስፈራል። እምራን አንገቱን ደፍቶ ተቀምጧል። እኔ ግን አጠገቡ ሆኜ አላህን መለመን አላቆምኩም። እምራን አትዘን አልኩት በልኦሳስ። ኡዜፍ ያንተ ወንድም ነው፣ ደም ባገናኛችሁም ለአመታት የሰጠው ፍቅር ከደም በላይ ነው።
ዮናስ ክፉ ዘር ቢዘራም አንተ ግን በደግነት ተሳድገሃል። እምራን ቀና ብሎ አየኝ። ሮይሃን አንቺ ባትኖሪ ኖሮ ዛሬ እኔም እንደ ዮናስ ጨካኝ ሆኜ ነበር። ያቺ ሶብር ወይም ያቺ ትዕግስት ነው እኔን የቀየረኝ። በዚህ መሃል ዶክተሩ ፈገግ ብሎ ወጣ። አልሐምዱሊላህ መድኃኒቱ ስራውን ጀምሯል። ኡዜፍ አሁን አደጋው አልፎታል። እንዲያውም እግሮቹ ላይ የመንቀሳቀስ ምልክት እያየን ነው አለ። ደስታችን ወሰን አልነበረውም። ነገር ግን ዮናስ አሁንም በፖሊስ ጣቢያ ሆኖ የመጨረሻውን ተንኮል እያሰላሰለ ነበር። በጣቢያ ውስጥ በነበረው ብጥብጥ ተጠቅሞ ከታማኝ ዘበኛው ጋር በመመሳጠር ለማምለጥ እንደሞከረ የሚገልጽ ስልክ ለእምራን ተደወለለት። ዮናስ አምልጦሃል አለ እምራን ስልኩን እንደያዘ። እኔም ሮይሃን የሄደው ወደ አባትሽ ቤት ነው። ልቤ በድንጋጤ ቆመ። አባቴ ገና አላገገመም። እናቴም የቤት ብቻዋን ናት። ዮናስ ተስፋ ሲቆርጥ የሚሰራውን አያውቅም። ዮናስ አምልጧል የሚለው ቃል ጆሮዬ ላይ እንደ መርዶ አስተጋባ። እምራን መኪናውን በከፍተኛ ፍጥነት ወደ አባቴ ቤት እየበረረው ነው። እጆቼ ይንቀጣቀጣሉ። በንቃቤ ስር ትንፋሼ ቁራጭ ሆነች። ዮናስ ተስፋ የቆረጠ አውሬ ነው። ተስፋ የቆረጠ አውሬ ደግሞ ከመጥፋቱ በፊት ሌላ ጥፋት ማድረስ ይፈልጋል። የአባቴ ቤት ግቢ ሲንደርስ ግን ግቢው ጭር ብሏል። በሩጫ ወደ ውስጥ ስንገባ እናቴ ወለል ላይ ተዘርራ እያለቀሰች አገኘናት። እማዬ ምን ሆነ? አባቴስ አልኳት በድንጋጤ። እናቴ እየተንቀጠቀጠች ወደ መኝታ ቤቱ ጠቆመች። ዮናስ መጣ። አባትሽን ይዞት ወጣ። እምራን ምስጢሩን ይፋ ካደረገ አጅራያን አታገኟቸውም ብሎ ዛተብኝ አለች። እምራን ግንባሩን በኃይል መታው። ዮናስ አባቴን ለምን ፈለገው አልኩት በለቅሶ። ምክንያቱም አለ እምራን ድምጹን አጥፍቶ አባትሽን ዘንድ አንድ ሰነድ አለ። የዮናስን የውጭ ሀገር የባንክ አካውንቶችና በሕገ ወጥ መንገድ ያከማቸውን ሀብት የሚያሳይ ሰነድ። ያ ሰነድ ከሌለ ዮናስ ሀገር ጥሎ መውጣት አይችልም። በዚያች ቅጽበት የስልኬ መልእክት ድምጽ አቀጨለ። የማይታወቅ ቁጥር እየተላከ ቪዲዮ ነበር። ቪዲዮም ሲከፍተው አባቴ በአንድ ጨለማ ክፍል ውስጥ ታስረው ይታያሉ። ዮናስ ከጀርባው ቆሞ በክፉ ፈገግታ ያየናል። እምራን ሮይሃን አለ ዮናስ በቪዲዮ። 1 ሰዓት ብቻ ሰጣችኋለሁ። ያንን ሰነድ ይዛችሁ ወደ ጦሳ ተራራ ጀርባ ወደሚገኝ አሮጌ ፋብሪካ ኑ። ፖሊስ ከደወላችሁ ግን አጅራያ የመጨረሻ ትንፋሻቸውን ይተነፍሳሉ። እምራን ወደ እኔ ዞረ። ሮይሃን አባቴ ጋር ያለውን ሰነድ የት እንደሆነ ታውቂያለሽ? አው አባዬ አንድ ቀን የሆነ ነገር ብትፈጠር እዚህ ጋር ፈልጊ ብሎኝ ነበር አልኩት። በፍጥነት ወደ አባቴ ቢሮ ሮጥኩ። ከአንድ ምስጢራዊ ሳጥን ውስጥ ሰነዶቹን አወጣው።
ነገር ግን በሰነዶቹ መሃል አንድ ሌላ ደብዳቤ አገኘው። ደብዳቤው ለአባቴ ከእምራን እናት የተጻፈ ነበር። ደብዳቤው ስታነበው እምራን ደነገጠ። ይሄ ደግሞ ምንድነው? እምራን እናትህና አባትህ የዮናስን ክፋት ገና ድሮ ያወቁት ነበር አልኩት። ደብዳቤውን እያሳየሁት ዮናስ ኡዜፍን ሽባ ለማድረግ ያቀደው በአደጋው ምሽት ሳይሆን ገና ኡዜፍ ሲወለድ ነበር። ምክንያቱም ኡዜፍ የእምራን አባት ንብረት ወራሽ እንዲሆን ፈልጎ ነበር። እምራን ሰነዶችና ሽጉጡን አዘጋጀ። ራይሃን አንቺ እዚህ ይቅሪ፣ እኔ ብቻዬን ሄዳለሁ። አይሆንም አልኩት በቁርጥነት። አባቴ ነው የታሰረ። ደግሞም ዮናስ እኔን ነው ማየት የፈለገው። በመስታወት ንቃቤ ጀርባ የተደበኩትን ጥንካሬ ዛሬ ዮናስ ሊያየው ይገባል። ወደ ጦሳ ተራራ ጉዞ ጀመረን። ጨለማው እየበረታ ቁሩ እየጨመረ መጣ። ፋብሪካው ጋር ስንደርስ ዮናስ በብርሃን አምፖል ታጅቦ ይጠብቀን ነበር። አባቴን ወንበር ላይ አስሮባቸዋል። አምጥታችኋል? ጮኸ ዮናስ። አምጥተናል አለ እምራን ሰነዶቹን እያሳየው። ግን ዮናስ አንድ የምታውቀው ነገር አለ፣ አንድ የማታውቀው ነገር አለ። ያንተን ቅጥረኛ ፉሃድ አሁን ሁሉንም ነገር ለፖሊስ ተናግሯል። ይህ ሰነድ ደግሞ ያንተን የሞት ፍርድ ነው የሚያፈጥነው። ዮናስ ሳቄ። የሞት ፍርድ? መጀመሪያ ጅራያ ይሞቱና እናያለን ብሎ ወደ አባቴ ሽጉጡን አነጣጠረ። በዚያች ቅጽበት ከፋብሪካው ጀርባ ያልታሰበ ድምጽ ተሰማ። ሌላ ሰው ወደ ክፍሉ ዘልቆ ገባ። ያ ሰው ደግሞ ኡዜፍ ነበር። በዊልቸር ሳይሆን በሁለት ምርኩዞቹ እየታገዘ በዝግታ እየተራመደ መጣ። በፋብሪካ ውስጥ ያለው አቧራማ አየርና የዮናስ የጭካኔ ሳቅ ተደባልቆ አካባቢውን ይረብሾታል። አባቴ ጅራያ በገመድ ታስሮ አይኖቻቸው በእንባ ተሞልቷል። እኛን ያያሉ። ነገር ግን ድንገት በሩ ጋር የታየው ሰው የሁላችንን ትንፋሽ አቆመው። ኡዜፍ አልኩኝ በድንጋጤ። ኡዜፍ በሁለት ምርኩዞች እየታገዘ እየተንገዳገደ ወደ ብርሃኑ መጣ። ፊቱ በላብ ተጠለቋል። ገና መራመድ ባልጀመረበት ሁኔታ እንዲህ ያለ ረጅም መንገድ እንዴት እንደመጣ አምላክ ብቻ ነው የሚያውቀው። ዮናስ ሽጉጡን ወደ አባቴ አነጣጥሮ እንደነበር ደርቆ ቀረ። ኡዜፍ ልጄ አንተ እዚህ ምን ታደርጋለህ? አለ ድምፁ እየተንቀጠቀጠ። ኡዜፍ ወደ ዮናስ ተጠጋ። ምርኩዞቹን መሬት ላይ ጥሎ በግድግዳው ተደገፈ። አባት ልበለ ወይስ ገዳይ? አለ ኡዜፍ። ድምፁ ውስጥ ያለው ህመም የፋብሪካውን ግድግዳዎች የሚያናጋ ይመስላል። ለአመታት አጎቴ ያልኩ ስወድ አንተ ግን ሽባ እንዲሆን መርዝ ስትገተኝ ነበር። ዛሬ ደግሞ ያሳደገኝ ሰው እንደ አባት የሚወደውን
አጅራያን ስትገድል ነው? አጅራያን ልትገድል ነው? ኡዜፍ እኔ ይሄን ሁሉ ያደረኩት ላንተ ብዬ ነው አለ ዮናስ ሽጉጡን ዝቅ አድርጎ። ይሄን ሁሉ ሀብት የሁሉ ንብረት ላንተ እንዲሆን ፈልጌ ነው። በሰው ደም ላይ የሚገነባ ሀብት አይፈልገኝም ጮኸ ኡዜፍ። ዮናስ አሁን ይሄን ሽጉጥ አውርድ፣ እጅን ካልሰጠ እኔም ካንተ ጋር እሞታለሁ። እምራን በዝግታ ወደ አባቴ ጠጋ እያለ ነበር። ዮናስ ግን በድንገት ከድንጋጤው ነቃ። አትጠጋ እምራን፣ ኡዜፍ አንተን ማጣት አልፈልግም፣ ግን እኔ መታሰርም አልፈልግም። በዛች ቅጽበት ዮናስ አእምሮውን እንደ ሳተ ሰው ሽጉጡን ወደ እምራን አዞረ። እኔ ምንም ሳላስብ እምራን ብዬ ወደፊቱ ተወረወርኩ። የጥይት ድምጽ ፋብሪካውን አናወጣው። ነገር ግን የቆሰለው እምራን አልነበረም። ከፋብሪካው ጣሪያ ላይ ተደብቆ የነበሩ ፖሊሶች ዮናስ ተኩሱን ከመጀመሩ በፊት እጁን መቱት። ሽጉጡ መሬት ላይ ወደቀ። ዮናስ በእመም እየጮኸ መሬት ላይ ተዘረረ። ፖሊሶች በየአቅጣጫው ወደ ውስጥ ገቡ። እምራን አባቴን በፍጥነት መፍታት ጀመረ። እኔ ግን ወደ ኡዜፍ ሮጥኩ። ኡዜፍ ምርኩዞቹን ጥሎ መሬት ላይ ተዘርሮ ነበር። ኡዜፍ ደህና ነህ አልኩት። ኡዜፍ ፈገግ አለ። አልሐምዱሊላህ ሮይሃን፣ በመጨረሻ ያሰረኝን ሰንሰለት ሰበርኩት። ዛሬ እግሮቼ ብቻ ሳይሆን ነፍሴም ነጻ ወጣች አለ። ፖሊሶች ዮናስን ይዘው ሲወጡ ዮናስ ወደ ኡዜፍ ዞሮ ልጄ ይቅር በለኝ አለው። ኡዜፍ ግን ፊቱን አዙሮ አባቴ እምራን ነው፣ ወንድሜም እምራን ነው። አንተ ግን ለህሊናና ለህግ መልስ ስጥ አለው። አባቴ አጅራያ ከታሰሩበት ተፈቶ ወደኔ መጡ፣ አቀፉኝ። ሮይሃን ልጄ ንቃብሽ የመስታወት ብቻ ሳይሆን የጥንካሬሽም መግለጫ ነው። ዛሬ ሁላችንም አዳንሽን አሉ። እምራን ወደኔ ቀረበ። አይኖቹ በእንባ ረጥበዋል። ሮይሃን አበቃ፣ አሁን በቃ አለኝ። ነገር ግን ወደ ቤት ስንመለስ ሌላ ያልተጠበቀ ነገር ተፈጠረ። የእምራን እናት ወይም ወይዘሮ አስቴር ሳሎን ውስጥ በድንጋጤ ተቀምጠው ነበር። እጃቸው ላይ አንድ የድሮ የፎቶ አልበም አለ። እምራን ሮይሃን ዮናስ ከመያዙ በፊት እዚህ ቤት መጥቶ ነበር። ይሄን አልበም ትቶ ሄደ አሉ። አልበሙም ስንከፍተው ግን ሌላ ትልቅ ምስጢር አገኘን። በዮናስ በአባትና በእምራን አባት መካከል የነበረው ግንኙነት ገና እኛ ከመውለዳችን በፊት የጀመረና ሌላ ሶስተኛ ወገን ያለበት መሆኑን አወቅን። የሶስተኛ ወገን ደግሞ ዛሬም በሕይወት አለ። የዛሬ የመስታወት ንቃብ የተሰኘ ክፍል 5 ይህን ይመስላል። ታሪኩን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በቀጣይ ክፍል እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።